ተረት ተረት ተንኮለኛው ቀበሮ። በአንድ ወቅት ላም ያላት ሰጎንና በሬ ያለው አንበሳ በአንድነት ይኖሩ ነበር። አንበሳውም ሰጎኗን እንዲህ አላት፣ አንቺ ላምሽን እኔም በሬን ለምን አብረን ወደ ግጦሽ አንወስዳቸውም? እንዲህ ካደረግን ሁለታችንም እረኝነት ከምንውል አንዳችን አንድ ቀን ሌላኛችን ደግሞ ሌላ ቀን እየተፈራረቅን በሬዎቻችንና ላሞቻችንን እንጠብቃለን አላት። በዚህ ሁኔታ በኑሯቸው ተደስተው ለ2 ወራት ያህል ከኖሩ በኋላ የሰጎኗ ላም ታረግዛለች። ይህንንም የተረዳው አንበሶ ለሰጎኗ እንዲህ አላት፣ ሰጎን ሆይ ግድ የለሽም፣ አንቺ አረፍ በይና ዛሬ እኔ እጠብቃቸዋለሁ አላት። ከዚያም ላሚቷ ስትወልድ አንበሳው የአንቺ ላም ትልቅ የወፍጮ ድንጋይ፣ የኔ ደግሞ በሬ ጥጃ ወልደዋል አላት። ሰጎኗም ይህ በጣም አስቂኝ ነገር ነው አለች። እንዴት ሊሆን ይችላል አለችው። አንበሳም አይደለም አለ። በዚህ ሁኔታ ትልቅ ጸብ ውስጥ ስለገቡ ይዳኟቸው ዘንድ በጫካ ውስጥ የሚኖሩትን ሁሉንም እንስሳት ጠሯቸው። ትልቅ ስብሰባም ተካሄደ። ነገር ግን የአንበሳው በሬ ጥጃ ሊወልድ አይችልም ብሎ ደፍሮ የሚናገር ጠፋ። ታዲያ አንድ ብልጣብልጥ ቀበሮ እንዲህ አለው፣ እኔ ወደ ስብሰባው አልመጣም፣ ነገር ግን በፍጥነት እየሮጥኩ በስፍራው ስለማልፍ ፍርዱን እንድናገርልህ ልትጠይቀኝ ትችላለህ አለ። በስፍራውም ቀበሮ እየሮጠ ሲያልፍ እንስሳቱ በሙሉ አቶ ቀበሮ እባክህ ወደዚህ ና እያሉ ተጣሩ። ቀበሮም አልመጣም፣ ቸኩላለሁ፣ አባቴ በምጥ ላይ ስለሆነ ቢላዋ ይዤ እየሮጥኩ ነው። በዚህ ላይ ጀንበሯም እየጠለቀች ነው፣ ዝናቡም እየመጣ ነው። ስለዚህ ምጥ ላይ ያለው አባቴን ይረዱት ዘንድ ላገዛቸው ቢላዋ ይዤ እየሄድኩ ነው አላቸው። አንበሳውም እንዲህ አለ፣ አንተ ቆሻሻ፣ አባትህ እንዴት ምጥ ሊይዘው ይችላል? ወንድ አይደለም እንዴ አለው። ቀበሮም ስለዚህ ሌላ ቆሻሻ ነገር እንድነግርህ ትፈልጋለህ? በሬ ጥጃ ወለደ ብዬ ብሎ ሮጦ ሄደ። አንበሳው ቀበሮን ተከትሎት ሲሮጥ ሰጎኗ ላሟንና አዲሷን ጥጃዋን ይዛ ወደ ቤቷ ሄደች። ተረት መልሶ አሁን